ምን ቲክቶክ ምናምን አሪፍ ስራን አሰራም በመጀመሪያ በሳይክል አሰራም አሪፍ እየሰራልኝ ነበር ቫይራል ይወጣል ምናምን በቲክቶክ አይቶ ሰው እኔ ያለሁበት በጣም ይመጣል ነበር እና ጎበዝ ሰራተኛ ስለነበርኩኝ በሳይክል ሳይክሉን ለማሰራት ነው ይመጣል እሺ ሳይክል ጋር ይመጣሉ በቃ ስፒድ እንደሆንኩኝ ያቆም እና በሳይክል ስለሚመጡ ለምን ሳይክል ብቻ አሰራም እንተ ምናምን ይሉኛል አይሾ ስለሆነ ያየው አይሾ ፈጠነ ምናምን ነገር አሁን አይሾ ፈጠነ ትርጉሙን ትክክለኛው ስትሄድ ኖርማል ነው እሺ እና በአማርኛው እነሱ ቀይረው ሌላ ነገር ሲሉ በቃ አለ ውስጥ ይሰማል የሆነ ነገር ለምን እንትን አትለም በቃ ተውና ምናምን ወደ ስራ ተመለሰ የሚል ሐሳብም ይመጣል እና እነሱ ስላሉ ደግሞ ተስፋ ቆርጠ ለምን ትተዋለህ የሚልም ሐሳብ ተመጣለች እና ብዙ ሰው ብቻ ፈጣሪ ይመስገን ብዙ ሰው እንትን ብሎኛል ደግፎኛል ደግሞ ተስፋ የሚያስቆርጡትም ነበር ከዛ አንተ ደግሞ የሚደግፉን ሰማ አሸነፍካቸው አሁን አብዛኛው ሰው ላንተ ደጋፊ ነው ኦፍ ኮርስ በጣም አሁን ሙሉ የኢትዮጵያ ህዝብ ማለት ይቻላል 90% በኔ በኩል ነው ይሄ ልጅ በቃ ሀገራችንን ሊያስጠራ ስለሆነ እንደግፈው እየተባባሉ ሲጽፉ ማየው ቪዲዮ የሚሰሩ ሰዎች አሉ ይሄን ልጅ ለምንድን ነው የማትደግፉት መጥፎ ነገር አትናገሩት ብለው ላንተ ጠበቃ የሚቆሙ አሉ እንደዚህ አንድ ላይ ያደረካቸው ማለት ነው ኢትዮጵያውያን ብዙ እንትን ከብዙ ጦርነት ምናምን በኋላ ብቻ አሁን ላይ ተሰብስበው ሁሉ ወደኔ ሲሆን በጣም በቃ ኢትዮጵያዊነት አንድነት አለ ያው ተሰበሰበን በቃ አንድ